እውነት እውነት የተሰኘው ይህ የእናንተ ልጆች ፕሮግራም ነው። ልጆችዬ እንዴት ናችሁ? ዛሬ በሌላ የመጽሐፍ ቅዱስ ታሪክ መጥቻለሁ። ሰይጣን ኢየሱስን ፈተነው። ከዕለታት አንድ ቀን ኢየሱስ ወደ አንድ በረሃ ሊጸልይ ሊጾም ሄደ። እሱም እየጸለየ እየጾመ ከእግዚአብሔር ጋር እያወራ ብዙ ቀን ቆየ። ከዛ ኢየሱስ በጣም ራበው፣ ግን ልቡ በጣም ጠንካራ ነበረ። ሰይጣንም ወደ ኢየሱስ ሊፈትነው መጣ። እንዲህም አለው፣ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ወደ ዳቦ ለውጠው አለው። ኢየሱስም ሰው በእንጀራ ብቻ አይኖርም፣ ግን በእግዚአብሔር ቃል ብቻ ይኖራል። ሰይጣንም ኢየሱስን ወደ ረዥም ቦታ ወሰደው። ሰይጣንም ዘምር ውረድ፣ መላእክቶች ይጠብቁሃል አለው። ኢየሱስም እግዚአብሔር አምላክህን አትፈታተን አለው። ሰይጣን ኢየሱስን ብዙ ዓለማትን አሳየው። ከዛ ሰይጣን ከሰገድክልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስም ሂድ አንተ ሰይጣን፣ ጌታ አምላክህን ብቻ አምልክ ተብሎ ተጽፏል አለው። ሰይጣንም ኢየሱስን ትቶ ሄደ። መላእክቱም መጥተው አገለገሉት። ኢየሱስ ሰይጣንን አሸነፈ፣ እግዚአብሔርን ስለታዘዘ። ልጆችዬ ከዚህ ታሪክ ኢየሱስ ብዙ ነገር አስተምሮናል። ትክክል ላልሆነ ነገር ኑ ማለትን አስተምሮናል። የእግዚአብሔር ቃል ጠንካራ እንደሚያደርግም አስተምሮናል። እግዚአብሔርን ሁልጊዜ መታዘዝ እንዳለብን አስተምሮናል አይደል ልጆችዬ? በጣም አመሰግናለሁ ስለሰማችሁኝ። በሌላ ታሪክ እስከምንገናኝ ድረስ ቻው፣ ወዳችኋለሁ።